ሁሉም ነገር ውሸት ነው። ወንድሜ ምን እንዳይከፋኝ እንጂ ጥሩ ስሜት ላይ አይደለም። ይሄን ነገር ካደረኩኝ ብዙ ችግሮች ነው የሚፈጠሩት። አይ ፍቅር ማለት እንደዚህ ነው። አንዴ ከገባበት ሞጭ የለው። ሰሞኑ ሁኔታ ምንም ደስ አላለኝ። ምን አይነት እድለ ቢስ ሆን ነው የምወዳቸው ሰዎች ላይ እንዳለ ችግር ማለት ነው። ደስታ እኮ ከኛ ቤት ከራቀ ቆየ። አንዴ ስማኝ እሺ፣ በእናትህ አንዴ ስማኝ። ላንቺ በጣም ይጨነቃል። እባክሽ ከጎኑ። ሁሉም ነገር ለካ ሴራ ነበር ማለት ነው። ማለት ቆይ ማን ነው የሚገለኝ? ማን ነው ፈሪ? ለዘላለም ነው የምታኝ። ያለን ነገር በሙሉ ነው። ለኔ ድጋሚ ሌላ ሰው ማጣት አልፈልግም። ባፈቀርኩኝ እኔ ያጣሁት ሚስቴንና የማላውቀው ልጄ ነው። ምንም አታመጣም። ታደርገዋለህ ወይስ ጭንቅላቷን ልበትናት? ልጄን እዚህ ነገር ውስጥ አታስገባት። ያልኩትን የማታደርጉ ከሆነ ትልቅ ችግር ነው የሚፈጠረው። እናቴን የነጠቀችኝ ሴት